ብዙ ልቦች በማይረባ ነገር ሲባክኑ አያለሁ። ማህበራዊ ሚዲያ በጭቅጭቅ በወሬና በጠብ የተሞላ ነው። ብዙዎቻችሁ ደግሞ ሰላማችሁን እንዲሰርቁባችሁ እየፈቀዳችሁ ነው። ስልካችሁን እንደነካካላችሁ ታነባላችሁ፣ ትበሳጫላችሁ። ለመሆኑ ለምን? የሆነ ሰው የሆነ ነገር ስላለ፣ የሆነ ሰው የሆነ ነገር ስላጋራ በድንገት ቀናችሁ ይበላሻል። የሌሎችን ጦርነት ለመዋጋት ወይም የሌሎችን ስህተት ተሸክመ ለመዞር ህይወት በጣም አጭር ናት። ብልህ ሁኑ፣ ልባችሁን ጠብቁ፣ እውነት የሆነውን ብቻ ተናገሩ፣ ለቤተሰቦቻችሁን ስሩ። በማይረባ ነገር ስቃችሁ ለፉ። ወሬ እንደ ጢስ አልፎ እንዲሄድ ፍቀዱለት። ምክንያቱም ዓለም ባይታይም ፈጣሪ እውነቱን ያያልና። ጠንካራ ሰው በሰላም እንጂ በጭቅጭቅ ውስጥ አይመላለስም። አጎታቸው አበበ እዚህ ጋራ ብርጭቆ ይዞ ተቀምጦ ሊሆን ይችላል፣ ግን እንደኔ ያለ ሰው እንኳን የሚያውቀው ነገር አለ። ጉልበታችሁ ውድ ነው። ለጅሎቹን አሳልፋችሁ አትስጡት። ባላችሁበት ሰላም